ቦቼ የሰፈራችን ክሪስ ብራውን ይላል። አስማት ተቀይሲኝ። ቴታዬን ነው መሆኑን ፈልግ። ቴታዬን ብትሶር ሳይሻል አይቀርም። ሰፈራችን አዲስና ትልቅ እንግዳ ተቀብላለች። እንግዳ? አዎ እንግዳ። ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰለጎ መራ ዙሪያሽን በሾህ ታተረ አይኖችም ተራቡሽ ተጠሙ። ቤዛ አንተ ሳሚ? ንቀሉ እንጂ ደግሞ የምን ሳሚ ነው? ቦቼ ማለቴ ቦቸራ እኮ ነው። እስኪ ዞር በል። መቼ መተሽ ነው? ወደ ውጭ ወጥተሻል ነበር? ሄጄ ነበር ግን ተመልሼ ነው። እንደምን ብሎ እንዲያትር ውበትሽ በሰለጎ መራ ዙሪያሽን በሾህ ታተረ አይኖችም ተራቡሽ። ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ያንገትሽ ጓደኞች እጆቼ አልቻሉም ላቅፍሽ ፈልጌ። ምንድነው? እኔ ስልጣኔ አይመቸኝም። አውርደኝና በጸባይ እናውራ። ቦቸራ አምጣው። እያክለፈለፍኩልህ ነው ይዤ ልመጣው፣ ግን አውርደኝ መጀመሪያ። እንደው ካልመጣ አትልም። ቦቸራ አንተን እያየ እዚህ ድረስ አይመጣም። ለምን ዳኒከስን አላገናኘህም? ማነው ዳኒከስ? ዳኒከስ የቀኝ እጁ ማለት ነው። በለው ጩጬ እያለን እኮ በጣም ደስ የሚል ታይም ነበረና። ትዝ ይልሃል? ግን የቃቃ ጨዋታ ላይ እኮ ሁሌ እኔ ባልሆነ ነበር የምትሰራው። ልጅ እያለንም በጣም ቆንጅዬ ነበርሽ። እኔ የምለው ቆይ ግን ቦቸራ ብለሽ ልትፈልጊኝ እንዴት መጣሽ? በቃ እኔ መሄድ አለብኝ። እሺ ቤዛ ቻው አላልሽኝም እኮ። ከስከስ ወየ ቀጩ፣ መቼም ተራ ላይ የሚወራውን ሰምተህ ነው አይደል የመጣው? ተራ ላይ ምን አዲስ ነገር ተፈጠረ? የሐሴት አባት ባለስልጣኑ ምንድን? ሐሴትን መጥቶ ልጄ ምናምን ብሎ ይዟታል። ሄደ መሰለህ? የት እንደሄዱ ታውቃለህ? ደግሞ አንተ ቀጫጫ እዛ ሄደህ ምን አባል ትፈጥር ነው? አዎ እባክህ፣ ለነገሩ ቀምሼ ነው የመጣሁት። ማን አባቱ ነው ደግሞ አንተን የመታ? ያኗ ግብደው። እነሱ ሰዎችን አላበሱትም እንዴ? ከኛ ጋር አይደለም ንክኪያቸው፣ ከቦቸራ ጋር ነው ችግራቸው። እኔ የምልሽ ቀጮ፣ ቦቸራን ባግዘው በጣም ደስ ይለኛል። እኔ ልሙት? ምን አንቺ ሞተሽ አይደል እንዲያውንስ? እኔ የምልሽ ምን አይነት ወንድ ይመችሻል? በቃ እንደ ጥፍጥር አይነት ተጫዋች ወንድ ይመቸኛል። ደስ ይላል። ግን ምንሽ ነው በጣም ጥፍጥር ያልሽ?
እና ስለሱ ልታወራኝ አይደል የተገናኘ ነው? ወይኔ ጥፋት እበላለሁ ብለህ ትበላ። ምን ነው አወራህ? ኧረ አላወራሁሽ። እኔ በቃ እንኪስ በእናትሽ። ኧረ ሊበላ አማን ነው። አንተ ግን ምን አይነት ፉርቲያም ነህ? እንዴት ያቺን የመሰለችክ በስመ አብ ጌታ ምታን ነው ግን ምን እባክህ ጩጬ እያለን ነበር የምንተዋወቀው። የሌለ ፎንቃ ነበረብ። ፋሚሊዎቿ ወደ ውጭ ልኳት ነው የተለያየ። ደሞ ጆሬ የሆነ ነገር ሹክ ሳይል አይቀርም። ትክክለኛ ስም ሳሚ ነው አሉ። አስማት ካንተ ውጭ ይህን ስም ማንም ሰው ያውቀው። በእናትህ 6 አድርገው። ኧረ ሳሊቷን እንዳያሳስብሽ። ደሞ ሳልነግርሽ አዲስ ዜና መጥቷል። ምን? እሺ ሐሴትን ፋዘሯ ተራ ላይ መጥቶ አሸበልላት። የምርህን ነው? ወደ ተራዬ ልመለስ ነዋ። አሁንማ ቀዮ መጣች። አስማት ቦቼ ወደ ስራው ሊመለስ ነው ይላል። ለሃላ አባቢ ከዚህ በኋላ መወጠር ግድ ነው። እስቲ እኔ ምልሽ በምንዬ፣ እኔ ግን ይሄ ሚሽን ቢቀርብኝ ነው የሚሻለኝ። ምን ነው ቦቸራን ፈራሹ ወይስ ፍቅር ያዘሽ? ፍቅር ያምሻል እንዴ? ቤዛ እኮ ነኝ። አይ ለማንኛውም የገንዘባችን ምንጭ ቦቸራ ስለሆነ ይሄ ሚሽን በፍጹም መቋረጥ የለበትም። ከተመላላሽ ታካሚ ጋር እንደምትታይ ሰምቻለሁ። ራሷን ይፈጥሩ ራሷን እንፈጥሩ። ቦቼ ሹፊያቸው እስኪ። እንቅፈት ጥፍጥሪ ምን? እሺ ችግር አለ? የለም ራሳችንን ፈቷለን። ተዋቸው እባክህ። ከሷ ጋር እንድትታይ አልፈልግም። እስካይ